የደም ግፊት ቁጥጥርን በተመለከተ የሚያስፈልጉ 7 ሜጀር የሆኑ የላይፍ ስታይል ሜጀሮች። እንግዲህ ላይፍ ስታይላችን በጣም ማተር ያደርጋል ሃይፐርቴንሽን ኮንትሮል ላይ፣ አንዳንዴ ብቻውን፣ አንዳንዴ ደግሞ ከመድኃኒቶች ጋር። እነዚህ 7 ሜጀሮች፣ አንደኛ ዌይት ሎስ፣ እያንዳንዱ ኬጂ ሉዝ የምናደርገው እያንዳንዱ ኬጂ ማተር ያደርጋል። በማይ ከ5 በታች እንዲሆን አቴምፕት ማድረግ። ሁለተኛ ሄልዚ የሆነ ዳይት፣ ሪኮመንድድ የሆኑ ዳይቶች አሉ፣ እነዚህን መጠቀም። በዋናነት የካርቦሃይድሬት ቾይዛችንን ማስተካከል፣ የፕሮቲን የፋት ቾይዞቻችንን ማስተካከል። ሶስተኛ የጨው መጠን መቀነስ፣ ከ1 ማንኪያ ጨው በታች እንዲሆን ማድረግ አጠቃላይ በቀን ውስጥ። ከዛም ባለፈም ደግሞ ከተለያየ አይነት ሶርስ የሚመጡትን የጨው መጠኖችን መቀነስ። አራተኛ ሬጉለር የሆነ ፊዚካል አክቲቪቲ፣ በሳምንት ከ150 ደቂቃ በላይ ኤክሰርሳይዝ ለማድረግ መሞከር፣ ቀለል ያሉ ኤክሰርሳይዞችን ማለት ነው። አምስተኛ አልኮል ካለ አልኮል መቀነስ ያስፈልጋል ማለት ነው፣ ለሴቶችም ለወንዶችም። ስድስተኛ ማጨስ ካለ ስሞኪንግ ካለ እሱን ልንቀንስ ይገባል። ሰባተኛ ስትሬስ ሪዳክሽን በጣም ኢምፖርታንስ አለው። ስትሬስን መቀነስ ያስፈልጋል። የተለያዩ አይነት ስቴፖችን እያደረግን ስትሬስን ልንቀንስ ይገባል። እንቅልፋችንን ደግሞ ማስተካከል፣ ንጹህ እንዲሆን ማድረግ ያስፈልጋል። እነዚህን 7ቱን ሜጀሮች ፎሎ የምናደርግ ከሆነ በጣም ሃይፐርቴንሽን ኮንትሮላችን ላይ ትልቅ ስቴፕ እንደወሰደ ልናውቅ ይገባል። ለተጨማሪ ዲቴይል የሆኑ መረጃዎች ፎሎ አድርጉ። መልካም ቻንስ